ጤና ይስጥልን እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱ ዜና ይዘን ቀርበናል። አበይት ርዕሶቹ በማስቀደም እንጀምራለን። የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ህወሓት ከሰሰ። በህገወጥ መንገድ ወደ ኬንያ የገቡ 44 ኤርትራውያን ስደተኞች መያዛቸውን የኬንያ ፖሊስ አስታወቀ። በሰፊው እንመለከታለን። አብራችሁን ቆዩ። በቀዳሚ መረጃችን የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ህወሓት ከሰሰ። ህዝባዊ ወያኔ ሓርነት ትግራይ የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሶ የዓለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዲያስቆም አሳስበዋል። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ 22 የአውሮፓ ህብረት ሀገራት እና ኖርዌይ ደግሞ ከመጪው አጠቃላይ ምርጫ በፊት በፕሪቶሪያ ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል በጋራ ባወጡት መግለጫ ጠይቀዋል። ህወሓትና የምዕራቡ ዓለም ሀገራት ኤምባሲዎች ይህን ያሉት የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት 3ኛ ዓመትን በማስመልከት በወጡ የተለያዩ መግለጫዎች ነው ተብሏል። የዘላቂ ተኩስ አቁም ስምምነቱ አንዱ ፈራሚ የሆነ ህወሓት በፕሪቶሪያ ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ አለመሆናቸውን በመግለጫው አንስቷል። በሁለት ዓመቱ ደም አፋሳሽ ጦርነት ወቅት የትግራይ ህዝብ ጭፍጨፋ፣ ጾታዊ ጥቃት፣ መፈናቀል እንዲሁም ንብረት ዘረፋ እንደተፈጸመበት ገልጸዋል። ይህንን ጉዳት ያስከተለው ውጊያ ለማስቆም ከ3 ዓመት በፊት የፕሪቶሪያ ስምምነት መፈረሙን ያስታውሰው ህወሓት ይሁን እንጂ ጦርነቱ በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ 5 ዓመታትን ተቆጥረዋል ብለዋል። በዚህ ምክንያት የተፈናቀሉ ሰዎች መመለስ አለመቻላቸው እንዲሁም ወራሪ ስል በጠራው ኃይል ስር የሚኖረው የትግራይ ህዝብ እየተገደለ እየታፈነና በማንነቱ ምክንያት እየተሰቃየ መሆኑን በማንሳት ወንጅለዋል። የፍትህ እና የተጠያቂነት ሂደት እንዲሁም የጦርነቱ መነሻና አፈታቱን በተመለከተ ፖለቲካዊ ንግግር አልተጀመረም ስልም በስምምነቱ መሰረት መፈጸም የነበረበት አንዱ ተግባር አለመሆኑን አንስተዋል። በአጠቃላይ የፕሪቶሪያ ስምምነት እንደጠበቀው ውጤት ሳያመጣ 3 ዓመታትን ደፍኗል ያለው ህወሓት ለዚህም የኢትዮጵያ መንግስትና በስምምነቱ ሂደት የተሳተፉ አካላትን ወቅሰዋል። መግለጫው የፌዴራል መንግስት ፕሪቶሪያ ላይ የተስማማበትን ስምምነት መፈጸም አለመቻሉን እንደ አንድ ምክንያት ጠቅሷል። አደራዳሪ ሀገራት፣ አህጉራዊ ተቋማትና ግለሰቦች ስምምነቱን በተፈረመበት መንፈስ ተግባራዊ መሆኑን በጀመረበት ፍጥነት እንዲካሄድ መከታተል ላይ ያሳዩት መዘናጋትም ለስምምነቱ በተሟላ ሁኔታ አለመፈጸም አስተዋጽኦ ማድረጉንም ገልጸዋል። ህወሓት የፌዴራል መንግስት የተጣሉበትን ግዴታዎች ካለመፈጸም ባሻገር ስምምነቱን የሚጥሱ ተግባራት ላይ ተጠምዶ እንደሚገኝ በመግለጽ ከሷል። በትግራይ ህዝብና ብሔራዊ ተቋማቱ ላይ ተከታታይ የፕሮፓጋንዳ ዘመቻ እንዲሁም ስም ማጥፋት ማካሄድ ህወሓት የፌዴራል መንግስት ታጣቂዎችን በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋ እየሰራ ነው ስልም ከሷል። ከዚህም አልፎ የፕሪቶሪያ ስምምነትን የሚያፈርስና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል በማለት ፌዴራል መንግስት ላይ ውንጀላውን አቅርቧል። ህወሓት የፌዴራል መንግስት ሌላ ዙር ጦርነት ለመክፈት የሚያደርገውን እንቅስቃሴ በሁሉም መልክ በጣም የከፋ ጉዳት እንደሚያስከትል በመጥቀስ አስጠንቅቋል። መንግስት በጦርነት የሚሟላ ፍላጎት ሆነ የሚፈታ ልዩነት እንደሌለ አውቆ የፕሪቶሪያ ስምምነት እንዲፈጸም ኃላፊነቱ እንዲወጣና ፖለቲካዊ ንግግርን እንደ መፍትሄ እንዲወስድም አሳስበዋል። የዓለም አቀፉ ማህበረሰብ በበኩሉ በኢትዮጵያ መንግስት እየተቀጣጠለ ያለውን ሌላ ዙር ጦርነት ለማስቆም የሚጠበቅበትን ሁሉ መፈጸም ይገባዋል ስልም ጥሪውን አቅርቧል። ለሁኔታው ትኩረት እንዲሰጡ ያሳሰበው ህወሓት የአፍሪካ ህብረት ስብሰባ እንዲጠራ በድጋሚ ጠይቋል። የፕሪቶሪያ ስምምነት የተፈረመበትን 3ኛ ዓመት በማሰብ መግለጫ ያወጡት በኢትዮጵያ የሚገኙ የአውሮፓ ህብረት አባላት ሀገራትና የኖርዌይ ኤምባሲዎችም በተመሳሳይ በፌዴራል መንግስትና በህወሓት መካከል ፖለቲካዊ ንግግር እንዲካሄድ ጠይቋል ተብሏል። በመጨረሻ ዜናችን በህገወጥ መንገድ ወደ ኬንያ የገቡ 44 ኤርትራውያን ስደተኞች መያዛቸውን የኬንያ ፖሊስ አስታወቀ። በህገወጥ መንገድ ኬንያ የገቡት 44 ኤርትራውያን ስደተኞች በምዕራባዊ የሀገሪቱ ክፍል መያዛቸውን ፖሊስ አስታውቋል። ቡንጉማ በተባለ የኬንያ ግዛት የተያዙ ስደተኞቹ ሚቲሚቤሊ በሚባል ገጠራማ መንደር በሚገኝ አንድ ግለሰብ መኖሪያ ውስጥ በቁጥጥር ስር መዋላቸውን የፖሊስ መረጃ ይጠቁማል። ቡንጉማ ግዛት ኤርትራውያን ስደተኞች ከኢትዮጵያውያን ወደ ኡጋንዳና ከኢትዮጵያ ወደ ኬንያ የሚታለፍበት መስመር ተብሏል። ስማቸው ያልተጠቀሰ የዓይን እማኞች እንዳሉት ከሆነም ስደተኞቹ ትናንት በወታደራዊ ተሽከርካሪ ወደ አካባቢ ደርሰዋል። ኤርትራውያን በብርጋዴር ፖሊስ ጣቢያ የተያዙ ሲሆን ምርመራ ተደርጎባቸው ፍርድ ቤት እንደሚቀርቡ ተገልጿል። የሱዳን ጦርነት ሲነሳ ኤርትራውያን ስደተኞች ወደ ደቡብ ሱዳንና
ኢትዮጵያ ተሻግረዋል። ስደተኞች በኢትዮጵያ ለተወሰነ ጊዜ ቆይቶ ወደ ኡጋንዳና ኬንያ ያቀናሉ ተብሏል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዳግም የተጀመረው የኢትዮጵያና የኤርትራ መንግስት ግንኙነት በትግራይ ጦርነት ወቅት ተጠናክሮ ነበር። በዚህም ወቅት ኤርትራውያን ስደተኞች ለደህንነታቸው በመስጋት በዋናነት ኡጋንዳና በሁለተኛ ደረጃ ደግሞ ኬንያ አማራጭ አድርጓል ተብሏል። ቢቢሲ ያናገራቸው ጥገኝነት ጠያቂዎቹና ሰነድ ያላቸው ስደተኞች በኢትዮጵያና በኤርትራ መካከል ያለው ውጥረት እንዳሰጋቸውና ከኢትዮጵያ ይልቅ ወደ ኡጋንዳ መሰደድ እንደሚመርጡ ይናገራሉ። በኡጋንዳ፣ የኤርትራ፣ የኢትዮጵያ፣ የሱዳን፣ የደቡብ ሱዳንና ዲሞክራቲክ ሪፐብሊክ ኮንጎ ስደተኞች ይኖራሉ ተብሏል። ኡጋንዳ ከጥር ጀምሮ የስደተኞች ምዝገባ እንዳቋረጠችው ማስታወቋን ተከትሎ ኤርትራውያን እና ከኢትዮጵያ ስደተኞች ወደ ኬንያ እየተጓዙ ነው ተብሏል። ሆኖም ግን የኬንያ መንግስት የስደተኞች ምዝገባ ለማቆም በመወሰኑ ስደተኞች ወደ ሊቢያ የተሻገሩ እንደሆነ የቢቢሲ ምንጮች ገልጸዋል። ስሞን የተባለ ኤርትራዊ ስደተኛ ለቢቢሲ እንደተናገረው ከሆነ የፖላንድ ኤምባሲ ቪዛ ጥያቄውን ውድቅ ካደረገ በኋላ ለ2 ዓመታት ገደማ በኬንያ ኖረዋል። በጋብቻ ወደ ፖላንድ ለመሄድ ሞክሬ ቪዛ ጥያቄ ውድቅ ተደረገ። ይግባኝ ብልህም በድጋሚ ውድቅ አደረጉት። በዚህ ምክንያት እንደ አማራጭ የወሰድኩት በሊቢያ አድርጎ ወደ አውሮፓ መግባትን ነው ይላል። የኢትዮጵያና የኤርትራ መንግስት ግንኙነት ከጊዜ ወደ ጊዜ እየሻከረ በመምጣቱ ኤርትራውያን ስደተኞች ከኢትዮጵያ ውስጥ በተደጋጋሚ እንደምታሰሩና እንግልት እንደሚደርስባቸው ይናገራሉ። በዚህ ምክንያት ከኢትዮጵያ ለመውጣት ይገደዳሉ ተብሏል። ከዚህ ቀደም ኡጋንዳ ለኤርትራውያን ስደተኞች ምቹ እንደነበረች ይናገራል። አንጻራዊ ነጻነትና የስራ እድል ያገኙ ነበር። አሁን ግን ስደተኞቹ ወደ ኬንያ ለመሄድ ተገደዋል ተብሏል። ከዚህ በፊት ኤርትራውያን ስደተኞች ወደ ኬንያ ለመግባት ሲሞክሩ በቁጥጥር ስር ውለዋል። የጥገኝነት ጥያቄያቸውን በፍርድ ቤት ከታየ በኋላ ከእስር የተለቀቁም አሉ ተብሏል። ኬንያ ስደተኞችን መመዝገብ ማቆሟን ካስታወቀች በኋላ የሰብአዊ መብት ተሟጋቾች ጉዳዩን ወደ ፍርድ ቤት ወስደው የኬንያ መንግስት ውሳኔ ተቀልብሷል ተብሏል። የፍርድ ቤቱን ውሳኔ ተከትሎ ኬንያ ከቀናት በፊት ጥቂት ስደተኞችን ብቻ መመዝገብ መጀመሯን ቢቢሲ ለማረጋገጥ ችያለሁ ብሏል።